አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ ወደ ፋፊ ቤተሰቦች የፋፊ አላልኩም አይ የተውሂድ ዩቲዩብ ተከታታዮች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ቻናሌ ፋፊ ኢትዮጵያ የሚል ነበረኝ እሱ ስለተዘጋብኝ ያው አፌ ላይ ስለሚመጣብኝ ነው እሱ አም ሶሪ። እና እንግዲህ ትናንትና እንድተማማር ነው ምን ይላል ተማር ነው ላቱበሽረሁም ፈየተኪሉ የሚለውን ቀርትና ያቆምነው ማለት ነው። ኪታቡ ተውሂድ ብስሚላህ ራህማን ራሂም አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አማ ባዕዱ የዛሬው ደርሳችን ባቡ ሁለተኛው ባብ ላይ ነን ማለት ነው። ፈድሉ ተውሂድ የተውሂድ ትሩፋት ወማ ዩከፊሩ ሚነ ዙኑብ ከወንጀል የሚያስምር የሆነው የተውሂድ ትሩፋት ይላል ርዕሳችን። እንግዲህ ያው ዛሬ ደርሳችን ከመግባታችን በፊት ትናንትና በተማርነው ላይ ምንም አስተያየት ያው አያገኘሁም። አስተያየት ፈልጋለሁ ማለት ነው እና ለማስታወስ ያክል በሙዓዝ ኢብኑል ጀበል የተዘገበው ዘገባ አላህ ሱብሓነሁ ወተዓላ ይዘንለት እና መልካም ስራውን ይቀበለውና የሰው ልጅ አላህ ላይ ያለው ሐቅና አላህ ደግሞ ባሪያው ላይ ያለውን ሐቅ አይተናል ማለት ነው። አላህ ሱብሓነሁ ወተዓላ እሱ ላይ መብት አለው። ምንድነው ያ መብቱ? ከሱ ውጭ ሌላን ላናመልክ፣ እሱም ብቻና ብቻ ልናመልክ ማለት ነው። እሱም ብቻ ልናመልክ ፈኢነ ሐቀላሂ ዐለል ዒባዲ ፈኢነ ሐቀላሂ ዐለል ዒባዲ አየዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ እንዳለው ማለት ነው። እሱ ላይ ሐቅ ያለው ምንድነው? ባሪያው ላይ እኛ ላይ ሐቁ ምንድነው? እሱ አላህ ሱብሓነሁ ወተዓላ ሐቅ ያለው በሱ ላይ ቅንጣትን የሚያክል ላናጋራበት ነው። ወሐቀል ዒባዲ ባሪያው ደግሞ አላህ ላይ ያለው ሐቅ ያኔ እኛ እሱ ላይ ያለን ሐቅ ማለት ነው። እሱ ነው ሐቅ ያደረገልን እንጂ እኛ ሐቅ ማድረግ አንችልም። እሱ ሐቅ ያደረገ ምንድነው? አላ ዩዐዚበ መላ ዩሽሪኩ ቢሂ ሸይአ በሱ ላይ ቅንጣትን ያላጋራበት ላይቀጣ ሐቅ ገብቷል፣ ሐቅ አድርጓል ማለት ነው ራሱ ላይ። እሺ እና ይሄን ይመስላል። ያው ለማስታወስ ያክል ነው። ወደ ዛሬው ባብ እንግዲህ ፈድሉ ተውሂድ ወማ ዩከፊሩ አን ዙኑብ የሚለውን አይነን ርዕሱ ማለት ነው። የተውሂድ ትሩፋቱ ወማ ዩከፊሩ የሚያስምር የሆነ ሚነ ዙኑብ ከወንጀል የሚያስምር የሆነ ነው የሚለው ርዕስ ነው። አሁንም የምንገባው በአላህ ሱብሓነሁ ወተዓላ ቃል ነው ማለት ነው። ወቀውሉላሂ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አለዚነ አመኑ እነዚያ ያመኑት ወለም የልቢሱ ያልቀላቀሉ ኢማነሁም እምነታቸውን ቢዙልሚን በወንጀል ኡላኢከ እነዚያ እኮ ለሁሙል አምኑ እምነት መተማመን አላቸው። በዛንኛው ሀገር መተማመን አለ፣ ከእሳት ነፃ የሚሆን እምነት አላቸው ማለት ነው። ያኔ ነፃ ናቸው። ወሁም ሙህተዱን በዚችም በቅርቢቱ ሀገር በዱንያ የተመሩ ናቸው ይላል። እዚህ ጋር እንግዲህ ቢዙልሚ የሚለው አይ ማለትም በሽርክ ማለት ነው። በሽርክ ስራቸውን ያልቀላቀሉ አምነው መልካም ስራቸውን በሽርክ ያልቀላቀሉ ማለት ነው። ኢማነሁም እምነታቸውን ቢዙልሚን በወንጀሉ የሚለው ሽርክ ማለት ነው። በአላህ ላይ ያላጋሩት ሲሆኑ ነው። ወዐን ዑባዳ ቢን ሷሚት ረዲየላሁ ዐንሁ መልካም ስራውን አላህ ይውደድለትና ቃል አለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ አለ። እንግዲህ ዑባዳ
ቢን ሷሚት ረዲየላሁ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ሻሂደ የመሰከረ የሆነ ሰው አላህ ኢላሃ ኢላላህ ከአላህ በስተቀር በእውነት በሐቅ የሚመለክ የለም ብሎ የመሰከረ ሰው ወህደሁ ብቸኛ ነው ብሎ ላ ሸሪከ ለህ እንዲሁም አጋሪ የለውም ብሎ የመሰከረ ጉፋን ነው። ወአነ ሙሐመድም ነቢያችን ማለት ነው አብድሁ የአላህ ባሪያ ነው ብሎ የመሰከረ ወረሱሉሁ እንዲሁም የአላህ መልእክተኛም ረሱል ናቸው ብሎ የመሰከረ ወአነ ዒሳ ማለት ነው ኢየሱስ የሚባለው አሁን ላይ ያኔ ክርስቲያኖች ማለት ነው። ወአነ ዒሳ አብዱላሂ የአላህ ባሪያ ነው ወረሱሉሁ እንዲሁም የአላህ መልእክተኛ ነው ብሎ የመሰከረ ሰው ወከሊማቱ ንግግሩ አልቃሃ የተወረወረች ናት ብሎ የመሰከረ ኢለ መርየም ወደ መርየም ማለት ነው። ማርያም የምትባለዋ ወደ መርየም ከሊማ ከአላህ ሱብሓነሁ ወተዓላ የሆነች ንግግር የተወረወረች ናት ብሎ የመሰከረ ወሩሁ ሚንሁ ከሱ የሆነ መንፈስ ከአላህ ሱብሓነሁ ወተዓላ የሆነ መንፈስ ንግግር ወደ መርየም የተወረወረች ናት ብሎ የመሰከረ ወልጀነቱ ሐቅ ያኔ ኢሳ እንግዲህ የተፈጠረው ካላባት ነው። ካላባት ሆኖ ካለ ከድንግል ሴት ስለሆነ መርየም ድንግል ናት። ያኔ ከሷ ነው የተወለደውና ያ የተወለደው ምንድነው? አላህ ሱብሓነሁ ወተዓላ ትእዛዝ በንግግሩ አልቃሃ የጣላት ኢለ መርየም ወደ መርየም ወሩሁ ሚንሁ ከሱ የሆነ መንፈስ በወረወራት ነው የተረገዘው ብሎ ያመነ ሰው ማለት ነው። ወልጀነቱ ጀነት ደግሞ ሐቁን ሐቅ ወናሩ ሐቅ ጀነት ለመልካም ሰዎች ጀነት እውነት ናት ብሎ የመሰከረ ወናሩል ሐቅ ለአመፀኛ የሆነ ሰው ደግሞ ድንበር ላለፈ ሰው እሳት ሐቅ ነው ብሎ የመሰከረ ወአድኸለሁ ላሁ አላህ ያስገባዋል አልጀነተ ጀነት ዐላ ማ ካነ ሚነል ዐመል በሱ ላይ ባለው ስራ ላይ ማለት ነው። ስራ በሱ ላይ ባለው ጥቂት ስራ ላይ ተጨምሮ ይህን የመሰከረ አላህ ሱብሓነሁ ወተዓላ ጀነት ያስገባዋል አሉ ነቢያችን አለይሂ ሰላቱ ወሰላም። አኽረጀሁ ቡኻሪና ሙስሊም ዘግበውታል ማለት ነው። ዘገባ ወለሁማ አሁንም ለቡኻሪና ለሙስሊም ዘገባ አለ ዘግበዋል። ቡኻሪና ሙስሊም ዘግበውታል። ፊ ሐዲሲል ኢትባን በሐዲስ ኢትባን ላይ ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና ፈኢነላህ አላህ እኮ ሐረመ ህርም አድርጓል ዐለናሪ እሳትን ማለት ነው። መንቃለ ያለን ላኢላሀ ኢለላህ ያለን ሰው እሳትን በሱ ላይ እሳት እንዳትነካው እርም አድርጓል አላህ ሱብሓነሁ ወተዓላ አሉ ነቢያችን አለይሂ ሰላቱ ወሰላም። ቡኻሪና ሙስሊም የዘገቡት ማለት ነው። የብተጊ ላኢላሀ ኢለላህ ሲል የብተጊ ፈልጎ ቢዛሊከ በዚህ ጉዳይ ላይ ወጅህላህ የአላህን ፊት ፈርቶ ተናንሶ ያለ ሰው እሳትን በሱ ላይ ህርም አድርጌያለሁ ብሏል አላህ ይላል። እንግዲህ አላህ ህርም አድርጓል ላይቀጣው ማለት ነው። ወአን አቢ ሰዒድ ረዲየላሁ ዐንሁ ከአቢ ሰዒድ የተዘገበ ዘገባ ነው። መርፉዐን ረሱል ዘንድ የደረሰ ማለት ነው። ቃል ረሱል አሉ ማን ነው? ቃለ ሙሳ አለ አሉ ረሱል ያ ረቢ ጌታዬ ሆይ አልምኒ አሳውቀኝ ሸይአን አንዳች ነገር አዝኩሩከ የማወሳብክን ወአድኡከ የምለመንብህን ቢሂ በዛ በነገር ላይ አሳውቀኝ። አለማ ሙሳ አለይሂ ሰላም ማለት ነው። ሙሳ አለይሂ ሰላም አለ ነብይ ነው። ነብይ ስለሆነ ለየት ያለ እኔ አላህን የማመልክበትን ነገር አሳውቀኝ ብሎ አላህን ጠየቀ ማለት ነው ሙሳ። ከዛም ቃለ ቁል ያ ሙሳ
አላህ ሱብሓነሁ ወተዓላ አለ ቁል ያ ሙሳ አንተ ሙሳ ሆይ በለህ በል ላኢላሀ ኢለላህ ከአላህ በስተቀር በእውነት በሐቅ የሚመለክ አምላክ የለም ብለህ በል። ቃለ ረቢ ሙሳም አለ ጌታዬ ሆይ ቁል ኩሉ ዒባዲክ ሁሉም ባሮች እኮ የቁሉነ ሀዛ ይህን እኮ ሁሉም ባሮች ይሉታል። ለእኔ ለየት ያለ ነገር ንገረኝ ነው እንግዲህ ያሉት ሙሳ አለይሂ ሰላም። ቃለ አላህ ሱብሓነሁ ወተዓላ ያ ሙሳ አንተ ሙሳ ሆይ ለው አነ ሰማዋት ሰብዕ ሰባት ሰማያትም ቢሰበሰብ ወዓሚራሁነ በእነሱ በሰባት ሰማያት ውስጥ የሚኖሩትን ቢሰባሰቡ ገይሪ ከኔ ውጭ ነው ዛል ከአላህ ሱብሓነሁ ወተዓላ ውጭ። ይሄ ነገር ሐዲስ አልኩርሲይ ነው ማለት ነው። ሐዲስ አልኩርሲይ ከአላህ ሱብሓነሁ ወተዓላ ቀጥታ የተነገረ ሐዲስ ነው ማለት ነው። ገይሪ ከኔ ውጭ ላላህ ወልአርደይኒ መሬቶች አሰብዕ ሰባት መሬት እንዳለ ነው በሐዲስ የሚነገረው። በቁርአን ላይ የለም ግን በሐዲስ ይኸው ሰባት መሬት እንዳለ ከኛኛ መካከል ነን ማለት ነው። ፊ ኪፈቲ እንግዲህ ሰባት ሰማይና ሰባት ምድር በውስጧ የሚኖሩት አጠቃላይ ከፈይህ በአንድ ክንፍ ላይ ቢሆን በአንድ ክንፍ ሚዛን ላይ ሚዛን ሁለት ክንፍ ነው ያለው። በአንድ ክንፍ ሚዛን ላይ ቢሆን እነዚህ በሰማያት ሰባት ሰማያት ውስጥ በሰማያት ውስጥ ደግሞ በሰባት ሰማያት ውስጥ የሚኖሩ ብዙ መላኢካዎች ምናምን አሉ። እነሱን አጠቃላይ ማለት ነው ከአላህ ሱብሓነሁ ወተዓላ ውጭ ወላ ኢላሀ ኢለላሁ ፊ ከፋ ላኢላሀ ኢለላህ የምትለዋ ደግሞ በአንድ የሚዛን ጆሮ ላይ ቢቀመጥ አለ አላህ ሱብሓነሁ ወተዓላ ለማ ለሙሳ ማለት ቢሂነ ላኢላሀ ኢለላህ ማለት ታዘነብላለች ቢሂነ በዛ በሰባት ሰማይ በሰባት ምድር በእሷ ውስጥ የሚኖሩትን አጠቃላይ እሷ አንድ ክንፍ ላይ ሆና አንድ ክንፍ ሚዛን ላይ ሆና ላኢላሀ ኢለላህ በአንድ ክንፍ ላይ ብትሆን ማለት ቢሂነ እሷ ታመዝናለች ላኢላሀ ኢለላህ ላኢላሀ ኢለላህ የምትለዋ ታመዝናለች አሉ። ረዋሁ ኢብኑ ሂባን ዘግበውታል። ወልሐኪሙ ሐኪም የሚባሉትም ወሰሐሐሁ ሳሒህ ነው ብለውታል ይህም ዘገባ። ወሊተርሚዚይ ሐሰነ ጥሩ የሆነ ተርሚዚይ የዘገበውም ዘገባ አለ። አን አነስ ረዲየላሁ አንሁ ከአነስ ተይዞ የተዘገበ ዘገባ ቃለ ሰመዕቱ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ሲሉ ሰምቻለሁ አለ አነስ። አነስ እንግዲህ እንደሚታወቀው የረሱል ካዳም ነበሩ። የቁሉ ሲሉ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ ብሏል አሉ ያ ኢብኑ አደም እናንተ የአደም ልጆች ሆይ ኢነከ አንተ ለው አተይተኒ ብትመጣኝ ቢቁርቢል አርዲ ኸጣያ መሬትን ሊሞላ በቀረበ ወንጀል ብትመጣኝ እዚህ ጋር ምንድነው ብትመጣኝ አለ መሬትን በቀረበች ወንጀል ብትመጣኝ አንተ የአደም ልጅ ሆይ መሬትን ልትቀርብ ወንጀል ሰርተህ ብትገናኘኝ ብትመጣኝ ያኔ ቢሞት ማለት ነው እንግዲህ አላህ ጋር የሚገናኘው ሲሞት ነው። ثم ከዛም ለቀይተኒ ብትገናኘኝ ላ ቱሽሪክ ቢሂ በእኔ ላይ ምንም ነገር ሳታጋራ መሬትን ሊሞላ የደረሰ ወንጀል ሰርተህ ብትገናኘኝ ላ ቱሽሪክ ቢ ሸይአ በእኔ ላይ ግን ቅንጣትንም ሳታጋራ ብትገናኘኝ ተሽርክ በታይ የሰራው ወንጀል መሬትን ሊሞላ ትንሽ የቀረው ወንጀል ይዞ ቢሄድ ማለት ነው ይሄ ሰው ለአተይቱካ እመጣሃለሁ ቢቁርቢሃ መሬትን በምትሞላ መግፊረተን መሬትን በምትሞላ የቀረበች መሀርታ ይዤ ቀርብልሃለሁ። ማአክራመክ ያ አላህ መሬትን ልትሞላ በቀረበች ምህረት እኔ እመጣሃለሁ። ያ ሱብሃንአላህ እና የሐዲስን ስንሰማ በጣም ደስ ነው የሚለኝ። ለምን ወንጀለኞች ነን፣ በጣም ወንጀለኞች ነን። ግን አላህ ብቻ ከያዝን ከሱ ሌላ ምንም ካላሻረክን
አላህ ሱብሓነሁ ወተዓላ ማሐሪ መሆኑንና እዝነቱ ሰፊ መሆኑን እንረዳለን ከዚህ ሀዲስ ሀቂቃ ማለት ነው። እና የተረዳችሁትን በኮመንት አሳዩኝ። ሶስተኛውን ባብ በሶስተኛ ክፍል ይዘን እንመጣለን። ጉፋኑ አፍንጫዬን እያፈነኝ ነው። ባይዘይ ሐውለላ ቁወተ ኢላ ቢላህ። እና ስላዳመጣችሁኝ ጀዛኩሙላህ ኸይረን። ለምትከታተሉ ሰብስክራይብ ላደረጋችሁኝ፣ ላይክ፣ ሼር፣ ኮመንት ላስተያየታችሁን ለጻፋችሁልኝ እጅጉን ከልብ እያመሰግንኩኝ ግን በዚሁ በትምህርቱ ላይ አስተያየታችሁን እፈልጋለሁ። ያ ጀማዓተል ኸይር ቀረብ እያረጋችሁ እዩት ማለት ነው። ቪዲዮ ላይ ትንሽ ራቅ ያለ ይመስላል። ቀረብ አርጋችሁ እያያችሁ ተከታተሉ። ብትከታተሉ ይጠቅማችኋል። እኔም ስህተት ካለኝ ደግሞ ካርሙኛላችሁ በኮመንት ይሄ ስህተት ነው ብላችሁ እረሙኝ ውድ ቤተሰቦች ማለት ነው። እና ሱብሃንአላህ እንግዲህ የተውሂድን ትሩፋት እንደዚህ ይህንን እያየን ነው። ተውሂድን የያዘ ሰው ርዕሱም እንዳለው ምንድን ነው? ፈድል ተውሂድ የተውሂድ ትሩፋት ወማዩ ከፊሩ ሚን ዙኑብ ከወንጀል እንዴት እንደሚያስመር የሚያሳይ ርዕስ ነው። በእርግጥም አየን ማለት ነው። እና ከዛ ሀዲስ የተማራችሁትን የወሰዳችሁትን በአስተያየታችሁ ፈልጋለሁኝ ውድ ቤተሰብ። ተውሂድ ባይዘዊ አንደኛው ላይ ደርስ አንድ ላይ ብዙም እንትን አላልኩትም አላብራራሁትም መሰለኝ። አሁን ላይ ተውሂድ በሶስት ነው የሚከፈለው። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አልአስማኡ ሲፋት በመባል በሶስት ይከፈላሉ። ተውሂድ አልኡሉሂያ ማለት ለአምልኮ ማለት ነው። ለሱ ብቻና ብቻ መሆን መነጠል ተውሂድ ማድረግ ተውሂድ አልኡሉሂያ ይባላል። ተውሂድ አልሩቡቢያ ደግሞ ሰማይን፣ ምድርን፣ ረዛቅ ማንኛውንም በምድር ላይ ያለውን የሚመግብ ዝናብ የሚያመጣ እሱ ብቻና ብቻ ነው ብለን ማመን። ይሄ ምንድነው? ሩቡቢያ የጌትነት ተውሂድ በጌትነቱ መነጠል ማለት በሁሉም ስራው መነጠል ማለት ነው። በሁሉም ኡምሩ በሁሉም ጉዳዩ ላይ እሱም መነጠል ምንድነው? ተውሂድል ሩቡቢያ ይባላል። አማ ተውሂድል አስማኡ ሲፋት የሚባለው ደግሞ ተውሂድል አስማኡ ሲፋት በስሞቹና በባህሪያቶቹ ማመን አምነን ያኔ እሱም መነጠል የሱ ባህሪ ስሞቹ የተነጠሉ ከሌላ መክሉቅ ጋር የማይመሳሰሉ ናቸው ማለት ነው። ሲፋቱን ማጽደቅ ሲፋቱ አሁን ራሂም አዛኝ፣ ሩህሩህ ይሄ አዛኝ አሁን አራሂም ስሙም ነው መገለጫውም ነው። አዛኝ ነው በቃ አዛኝ ተብሎ ይገለጻል ማለት ነው። አላህ ሱብሓነሁ ወተዓላ ስሞቹም ደግሞ 99 ስም አለው። ተሱ ስም ውስጥ ለሌላ አካል ጠርተን ይሄን ስጠኝ ማለት አንችልም ማለት ነው። በሱ መነጠል ተውሂድል አስማኡ ሲፋት ይባላል ማለት ነው። በስሞቹና በባህሪው መነጠል አስማኡ ሲፋት ይባላል። ተውሂድል አስማኡ ሲፋት ይባላል ማለት ነው። ሶስተኛውም ይሄ ነው። ተተሳሳኩኝ ረሙኝ ውድ ቤተሰቦቼ በጣም ነው የምወዳችሁ ማክብራችሁ። ላይክ ሼር በቅርቡ እንደምታሳድጉኝ አልጠራጠርም። የዛሬው ቆይታ ይሄን ይመስላል። በርቱልኝ። አንዳንድ ነው ኢንሻአላህ እና ደግሞ ቃል በቃል ከሆነ ይገባችኋል ብዬ ተስፋ አለኝ። ቃል በቃል ስለሆነ ማለት ነው። ቃል በቃል እንደዚህ አብራርቼ ለራሴ ገና አልተማርኩም። ተምሬ አይደለም ተናንተ አውቄ አይደለም ባይዘዊ ተናንተ ተሽሌ አውቄ አይደለም እኔ እንደዛ አሁን ገብቼ የምለፈልፍ ማለት ነው። ከሌላ ነገር አምጥቼ ከወሬ ከሳቅ ምናምን ከሀዲስ ጋር ብናወራ ይሻላልና ያንን መርጬ እንጂ እና ደግሞ እንደ ሙራጃም ይሆንልኛል በማለት እንጂ እኔ ከናንተ ተሽዬ ከናንተ ያወቁኝ አይደለሁም ማለት ነው። የማውቀው ነገር ምንም የለም።
ገና አልተማርኩም ወላሂ። እና እንደዛ ነው። የተሳሳኩትን በኮመንት አሳውቁኝ። እጅጉን ከልብ ነው የማመሰግነው። የዛሬው ቆይታ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ በጣም አረዘምኩኝ፣ እንዲገባችሁ አላስረዝምም ኢንሻአላህ።